በእኔ ስም ሰዎች የጥንቆላ ስራ እየሰሩ ስለሆነ ልጆቼ አይነ ጥላ በስራችሁ በትዳራችሁ በገንዘባችሁ በንግግራችሁ ምእመናን ግልጽ ማድረግ አለብኝ ብያሰው መተት እንደተላከብን እንዴት እናቃለን? መተት የተላከበት ሰው እያሉ እኔ ያላልኩትን ኤአይ የሚባል ቴክኖሎጂ አለ። ደሞ እሱ ብቻ አይደለም ልጆቼን ልመርቃችሁ እያስባሉ እኔ ማንንም ልመርቃችሁ አላልኩም። በጣም የሚያስቅ ነገር ነው የሚያደርጉት። ደሞ ጭራሽ ምን እያደረጉ ነው? የሆኑ ሰውዬ ከኔ ጎን አቁመው ከጎን የምታዩዋቸው አባት መርጌታ የባህል ሐኪም ናቸው። እጅግ በጣም የብዙ ሰዎች ችግር በባህላዊ ጥበብ እየፈወሱ እየሰሩ ናቸው። እንዲያው ከፈጣሪ በታች ፈውስን ይሰጧቸዋልና ስለዚህ እንደዚህ አይነት ጥያቄዎችን ውሸቶችን ሲያሰራጩ ለምእመናን እንዲያውም በዚህኛው ርዕሰ ጉዳይ ላይ ትምህርት እንዲሰጥበት አድርገዋል ማለት ነው። እና በጣም የሚገርመው ሰዎች ይህንን በሚዲያ የእኛም ልጆች አይተውታል። ብዙ የእኛ ሚዲያ ክፍል ልጆችም አይተው ነገሩኝ፣ ዝም አልኩኝ። አሁን ግን መልስ እንድሰጥበት ያስገደደኝ ምንድን ነው? 2-3 ምዕመናን ደግሞ ጭራሽ ምን እያደረጉ ነው? እኔን ያላቃቸውም ምን አይነት ማን እንደሆኑ አላቃቸውም። የሆኑ መርጌታ ሰውዬ ከኔ ጎን አቁመው በማቀናበር ማለት ነው። እና እኒህ መርጌታ ጥሩ ናቸው ስሟቸው። ስለዚህ ስሟቸው በጣም ትጠቀሙበታላችሁ፣ እድላችሁን ያቀኑላችኋል እያሉ እኔን እያናገሩ ከጎን አቁመው እንደዚህ በማድረጋቸው ምክንያት ስውሯ ማርያም ሂዱ እኔ ስውሯ ማርያምን አላውቃትም። እንግዲህ ገዳም ከሆነች ሰው ይሂድ። እኔ ግን ስውሯ ማርያም ሂዱ ምናምን ሂዱ አላልኩም። ይውላችሁ ስውሯ ማርያም ሂዱ፣ እናቴ ስውሯ ማርያም ሀገራችን ሰላም አድርጊልን ምናምን እኔ እናቴ ስውሯ ማርያም ሀገራችን ሰላም አድርጊልን አላልኩም። እኔ ድንግል ማርያም ሰላም አድርጊልን ነው የምል እንጂ የስውሯ ማርያም የጭንጫይቱ ማርያም የጣና ቂርቆሲቱ ማርያም አልልም። እኔ እምለው ድንግል ማርያም ነው የምለው። ከቦታ ከሄድኩ ቦታ የራሱ ቅድስና የራሱ ቃል ኪዳን አለው። ያን ቦታ እማጸናለሁ፣ አከብራለሁ እንጂ እንደዚህ እያደረጉ አንዳንድ ጊዜ ያስለቅሱኛል። እያስለቀሱ መግለጫውን ይሰጣሉ። እና በጣም የሚያስደንቀው ግን ምንድን ነው? 2-3 ሰዎች ምዕመናን መርጌታን አገናኙኝ እያሉ መደወላቸው ነው። እንዲያው መርጌታን ብታገናኙን እድላችን እንዲቃና እንዲያው አባ መግለጫ ስለሰጡባቸው እኒያን ጥሩ መርጌታ አዋቂውን እንዲያው ብታገናኙን እያሉ ጭራሽ በጉባኤ ቤቱ ስልክ እየተደወለ ነው ማለት ነው። አሁን በጉባኤ ቤቱ ስልክ 3 ስልኮች ተደውለው በሉ አገናኙን፣ አንዳንዱ መስተፋቅር አድርጉልኝ ሁላ ይላል። ደውለ ይኸው በእኛ በፕሮጀክቱ በጉባኤ ቤቱ ስልክ ነው ትናንት ወዲያ እንደዚህ እየደወሉ ማለት ነው። እና እንደዚህ ስለሆነ አንዳንድ ቅን ምዕመናን የዋህ ምዕመናን ለምን በዚህ መከራ ያሉ? እኔ ትቸው ነበር ብዙ ጊዜ በግሌ ስሰደብ መልስ አልሰጥም። ግን የቤተ ክርስቲያን ትምህርት ሆኖ ብዙዎችን እየጎዳ ስለሆነ በዚህ ጉዳይ ላይ መልስ መስጠት ተገቢ ነው። በእውነት በጣም ነውር ነው። እግዚአብሔር በሚያውቀው ልጆቼ ኑማ ልመርቃችሁ ምናምን ያለልም የሆነ እንትን ይላል ራሱ ሲያስቡት። እኔ ሲጀመር ልጆቼ አለልም። እኔ ራሴ ልጅ ነኝ ብዬ ነው የማስበው። በቤተክርስቲያን በኩል አባ በሆንም ሰው ልጆቼ ምናምን ማለት እንኳን ወንድሜ እህቴ ነው የምለው። ገና ጳውሎስ እንኳን ወንድሞቼ እህቶቼ ነው የሚል እንኳን እኔም ብሎ ደግሞ ልጆቼ ምናምን ባይ ደግሞ እና ወንድሞቻችን እህቶቻችን ነው ቅዱስ ጳውሎስ እንኳን መልእክታቱን ሲጽፍ እና ልጆቼን ልመርቃችሁ የመደመር ምልክቷን ምናምን እየተጫናችሁ ምናምን እያስባሉ እግዚአብሔር ከጻድቃን ማህበር ይደምራቸውና እኛ እንግዲህ መቼም አንራገምምና ይጨምራቸው እግዚአብሔር ይመልሳቸውና እንደዚህ ተደርጎ በእግዚአብሔር ሕዝብ ላይ አይቀለድም። በጣም 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 ነውር ነው። ሲጀመር እኔ እንዲህ ያለ ነገርም የምቃወመው ነገር ነው። የቤተ ክርስቲያን አስተምህሮም አይደለም በእውነት ማለት ነው። እና ምዕመናንም እዚህም ያላችሁ ቴክኖሎጂ የምትጠቀሙ ካላችሁ ሌላውም ቴክኖሎጂውን ወይ ወቁት ወይ አትጠቀሙት። የመጀመሪያው መልእክቴ ነው። ከዛ ወደ ትምህርቱ ሄዳለሁ። በኤአይ የተሰራ ቪዲዮ ይታወቃል። የሰውየው ፊት፣ የቃላት አወጣጡና እንዴት ነው የሚሰሩት ብዬ እንደው ለማጣራት ትንሽ ሞክሬ ነበር። እንዴት ነው እንደዚህ አድርገው የሚሰሩት የሚለው በቃ ጽሁፍ ያዘጋጃሉ። የኔን የድሮ ድምፆችን ይሰበስባሉ።
ይሰበስቡና ከዛ ያዘጋጁትን ጽሁፍ ለኤአይ የቤት ስራ ይሰጡታል። ከዛ አቀናብሮ እኔ እንደተናገርኩት አድርጎ የኔ አፍ እየተንቀሳቀሰ አድርጎ ይናገራል ማለት ነው። የኔኑ ካባ አድርጎ የኔኑን መስቀል አስዞ፣ አንዳንድ ደግሞ ያላስኩትን መስቀልም ያስዛሉ። ያለ መቁጠሪያም ሌላ መቁጠሪያ ያስዙኛል። እንደፈልጉ ያደርጉታል። ስለዚህ የቃላት አወጣጡ የከንፈር እንቅስቃሴውና እስከ ሰውየው የሚነገረው ቃል አይዛመዱም። አይኑ ይቀባጅራል፣ ፊቱ ይቀባጅራል፣ ሌላ መልክ ነው የሚሰጡት። የተለየ የአይን እንቅስቃሴ ያለው እና ሰው አያስተውልም። ግን ይሄ ምልክት ሊሆን አይችልም። መጀመሪያ እንዲህ ያለ ትምህርት ሲሰጥ እገሌ ሁልጊዜ በሚያስተምረው አንድ መምህር እንዲህ ብሏል ተብሎ በሚዲያ ሲነገር ሁልጊዜ የሚያስተምረውን ትምህርት መቃኘት ያስፈልጋል። ሁልጊዜ ምን ብሎ አስተምረዋል፣ ይሄ ሰውዬ እንዲህ ያለ ትምህርት አስተምሮ ያውቃል ማለት ያስፈልጋል። እና ዝም ብሎ አሜን አሜን እንዲህ ያላችሁ ለካ የዋሆች ናችሁ አለ ቅዱስ ጳውሎስ። እንዲህ ያላችሁ ደጎች ናችሁ እንዲሁ ማን ነው እንደዚህ ሞኝ አዚም ያደረገባችሁ እውነትን እንዳታስተውሉ ብሏልና አስተዋይ መሆን ያስፈልጋል። አስተውሎ እስቲ ቆይ ይሄ የቤተ ክርስቲያናችን ትምህርት ነው ወይ? አንድ መቼስ በቤተ ክርስቲያን አስተማሪነቱ የምታውቁት ሰባኪም ይሁን መምህር መነኩስ የሚሆን አባ ለየት ያለ ትምህርት በሱ ስም ሲነገር እንደዚህ ያለ ትምህርት አስተምሮ ያውቃል ወይ ብሎ መጠየቅ። ከዛ በኋላ ደግሞ እንዲህ ያለ ትምህርት አስተምሮ አያውቅም ብላችሁ ካሰባችሁ ደግሞ ጥርጣሬ ከገባችሁ ማጣራት። ስልኮች አሉ፣ እንዲህ ያለ ትምህርት ሰጥታችኋል። ከዛ ህዝቡ ግን እየገባ ምንድን ነው የሚላቸው? ልጆቼን ልመርቃችሁ አሜን በሉ ሲባል ህዝቡ እየተከተለ አሜን በኮሜንት ማለት ነው። አሜን እንዲህ ዝም ብሎ አሜን እና ሳያውቁ አሜን አይባልም። ኖር ነው ታውቆ ነው አሜን የሚባለው። እና በእግዚአብሔር ቃል መቀለድ ያስቀጣል። በእውነት እግዚአብሔር በሚያውቀው እግዚአብሔር ቢረዳን። ዛሬ ግን እድል የሚባል ነገር ምንድን ነው? እና ይህ ምንድን ነው? ነፃ ፈቃድ ምንድን ነው? እና የአጋንንት ስልጣን ምንድን እስከምን ድረስ ነው የሚለውን በደንብ እናያለን። አሁን አንድ ሀሳብ ልንገራችሁ። አንድ ጊዜ አንድ ሰው እንዲህ ያለ፣ ስሙን መጥቀስ አያስፈልገኝም፣ አንድ ሚዲያ ላይ ነው ወጥቶ እንዲህ ያለው 90% የኢትዮጵያ ህዝብ አጋንንት አለበት አለ። ኧረ በስላሴ በጣም ነው የሚገርመው። 90% የኢትዮጵያ ህዝብ አጋንንት አለበት ማለት ምን የሚያስረዳ ይመስላችኋል? አንደኛ ትዕቢት ነው። በጣም ከፍ ያለ ትዕቢት። አጋንንት እንዳለበት በምን አወቅ? በቅተህ ነው? እንዲሁ እኮ በጣም ነው የሚያስገርመው። ሁለተኛ ይህንን እግዚአብሔርን የሚያመልክ ህዝብ እግዚአብሔር ጨርሶት ለአጋንንት ሽጦታል ማለትስ ተገቢ ነው? ትቶታል፣ ለአጋንንት አሳልፎ ሰጥቶታል ማለት የእምነት የጸሎት የስግደት የጾም 7 አጽዋማት እየጾመ መከራውን አይቶ ካለችው ቆርጾ ለቤተክርስቲያኑ እየሰጠ የሚኖርን ህዝብ፣ ከድሃ ተካፍሎ በእግዚአብሔር ስም የሚኖርን ህዝብ ጽድቅ ዋጋ የለውም አጋንንት አድሮብሃል ብሎ መናገር የእምነትስ ሃይማኖትስ ጥይቅት ይእቲ ለዘይሴፈዋ ዕብራውያን ምዕራፍ 11 ላይ ቅዱስ ጳውሎስ ሲናገር እምነት ተስፋ የምናደርገውን ነገር የሚያስረግጥ ነው። ስለዚህ ተስፋቸውን የምእመናንን ማበላሸት፣ ትዕቢት፣ የእግዚአብሔርን መግቦት ሁሉ መቀማት። ግን 90% አሁን ሰዎች ልብ ብላችሁ ስሙ፣ በደንብ ተደርጎ እንዲደመጥ ስለምፈልግ ነው። ሰዎች ብዙ ጊዜ ስለ ሰይጣን የሚያወሩት ዓመት ሙሉ ለምንድን ነው ቢሉ ስለ ሰይጣን ካላወሩ እንጀራቸው ይዘጋል ነው። ቋንቋው እሱ ነው። ስለ ሰይጣን ሲያወሩ የድግምት እንትን፣ የአይነ ጥላ፣ የመተት፣ የገርግር የማ ስሙን ራሱ ራሄሏ የእንትኒቱ ደግሞ እንዲሁም ራሱ የእንትን ሁሉ ጋኔን ወጥቷል። የእንትኒቱ አገርን የመጥራት ስለማልፈልግ የእንትኒቱ ማማ የምናምን ራሄሎ ምንትስከትከ ማንም ያስተምራችሁ ይሄን የአጋንንት ስም እነሱ ይሆናሉ እንጂ አጋንንት ማን ያስተምራል? እኔ የአጋንንት ስም በመጣፍ ተጥፎ አልተማርንም። በነቢያትም በሐዋርያትም
የተነገረን አለ። እነ ሌጊዮን፣ እነ ጋርድኤል፣ እነ ሳጥናኤል የተነገሩ አሉ። እነሱ እናውቃለን። እንዲሁ የጎጥ ደግሞ ወይ ጉድ! ደግሞ የቱርኪቱ ማን ትሆን? የኢስታንቡሏ፣ የኬንያይቱ፣ የደቡብ አፍሪካ፣ የጆሃንስበርግ እነዚህም ስም ደግሞ ይኖራቸዋል። ደግሞ በሰለጠነ ዘመን መደንቆር ጭራሽ አጋንንቱን ራሱ የአማራ፣ የትግራይ፣ የኦሮሞ ሁሉ እያሉ እየጠሩ ነው አጋንንቱ። አሁን እንግዲህ የሜሪላንዲቱ አጋንንት፣ የዚህ የዲሲቱ አጋንንት፣ የካናዳይቱ ደግሞ ይላሉ የሱዳኒቱ። ኧረ እንደው ከቀለዱ ላይ ቀር እንዲህ ነው። እና ሰውን ሁሉ አጋንንት ይዞታል የሚሉ ለምንድን ነው? አጋንንት ይዞታል ብሎ ሰው ካመነ፣ ሰው አጋንንት እንዳለበት ካመነ ዓመት እስከ ዓመት የእነሱ እንጀራ የተከፈተ ነው። ስራቸው እሱን ነው። ቁጭ ብሎ አንድ ሰው ከአጋንንት እጅ፣ አጋንንት በሰው ላይ ተንኮል አይሰሩም ማለት አይደለም። ሰውን ከአጋንንት እጅ የምታወጣው ክርስቶስን ወደሱ በማድረግ ነው። ስለ አጋንንት በመስበክ ሳይሆን ወደ ክርስቶስ የምታመጣው ስለ ክርስቶስ በመስበክ ነው ከአጋንንት የምታወጣው። ቀመሩ ራሱ የተበላሸ ነው። ንሕነሰ ንሰብክ ክርስቶስ ዘተሰቅለ፣ እኛ ግን የተሰቀለውን ክርስቶስን እንሰብካለን። ክርስቶስን ስንሰብክ ነው አጋንንት የሚጠፉት እንጂ ስለ አጋንንት ተንኮል በማስረዳት አይደለም አጋንንት የሚጠፉት። መጽሐፍ ቅዱሱን ይዩት። ስለ አጋንንት የተነገረው ጥቂት ቦታ ነው። ስለ ሕይወት ነው የተነገረው ብዙ። የአጋንንትን ተንኮል ጌታም ነግሮናል። ቅዱስ ጳውሎስም አስተምሮናል። መጽሐፈ መነኮሳት ላይ እልፍ ነው ያለ የአጋንንት ውጊያ። በቅዱሳን ገድል ላይ የአጋንንት ውጊያ በደንብ ተጽፏል። ግን ሕይወትን አቡነ ተክለ ሃይማኖት ኢትዮጵያን እየዞሩ ለጣዖት አምላኪዎች ሲያስተምሩ ጋኔን ማለት እንዲህ ነው አይደለም ያሉ። ክርስቶስን ይይዛሉ፣ የአጋንንቱን ተንኮል አንድ ጊዜ ይገልጣሉ፣ በቃ። ስለዚህ የቤተ ክርስቲያኒቱ አስተምህሮ ጋኔን ተኮር ሳይሆን ክርስቶስ ተኮር ነው። የመጀመሪያው ስህተት እዚህ ላይ ነው የሚመጣው። የመጽሐፍ ቅዱስ አስተምህሮ ክርስቶስ ተኮር እንጂ ጋኔን ተኮር አይደለም ነው። በፍጹም አይደለም። አረጋዊ መንፈሳዊም ሲናገር ጭንቀት የሚያበዙብህን አጋንንት ትተህ የሚረዱህን መላእክት አስብ ነው የሚለው። ሰውን ቀኑም ሙሉ ስለ አጋንንት ብቻ እንዲያስበ እየደነገጠ አንዳንዱ ሰው ምን ይላል? በቃ ዛሬ ትንሽ ስግደት ስላጎደልኩ አጋንንቱ ሳይመቱኝ አይቀሩም እንዲል። ዛሬ ጸሎት አቋርቻለሁ ጠንብሰው ነው የሚጥለኝ እንዲል። በክርስቶስ ላይ ልብ እንዳይኖረው እምነቱ እንዲላላ የሚያደርግ ትምህርትን የሚያስተምሩት። ስለዚህ ወደዛ ወደ አጋንንቱ ስልጣን እመጣለሁ። እድል የሚባል ትምህርት፣ እድላችሁን የቀሙባችሁ፣ የትዳራችሁን እድል የቀሙባችሁ፣ የንግዳችሁን እድል የቀሙባችሁ ምናምን። በጣም አሁን ወደ ትምህርቱ እንሂድ። የመጀመሪያው እድል የሚባል ትምህርት በቤተ ክርስቲያን አለ ወይ? የመጀመሪያው ጥያቄ አንድ፣ እድል የሚባል ትምህርት እኔ አሁን አንዳንዱ ሰው ስሙታላችሁ አይደል? እድሌ ነው እንግዲህ ምን ይደረጋል፣ እድል ነው እንጂ። እንደገና ደግሞ ለእድል ነው ማደግደግ፣ አንተ እድለኛ ነቴ ምናምን ሲባል ትሰማላችሁ። ለመሆኑ እድል የሚባል ትምህርት መጽሐፍ ቅዱሳዊ ነው ወይ ሲባል አይደለም። እድል የሚባል ትምህርት በቤተ ክርስቲያን የለም። 4 ነጥብ። መጽሐፍ ቅዱሳዊም አይደለም፣ ኦርቶዶክሳዊም አይደለም። እድል የሚባለው በጣም ብዙ መንገድ አለ። ፕሪደስቲኔሽን የሚባል አለ፣ እድል ይባላል። ድርሻ የሚባል ደግሞ አለ፣ እሱ እድል ይባላል። ከዛ ደግሞ ይሄ ድርሻ ማለት ስጦታ ማለት ነው። ከዛ ደግሞ ኦፖርቹኒቲ የሚባል አለ፣ የሆነ ነገር ከሆነ ነገር ጋር ሲጋጠም፣ ወይም የስራ በር ማለት ነው። የስራ በር ኦፖርቹኒቲ ማለት ለምሳሌ በአጋጣሚ አሁን አንድ ሰው ቤት ሊሰራ ድንጋዩን መፍለጥ አቅቶት እምቢ ሲለው መብረቅ ወርዶ ያን ድንጋይ ቢፈልጥለት ተጋጠመልኝ፣ ወቅትና ወቅቱ ተገናኘ እንደማለት ነው። ገጠመለት ከሱ ጋር ከሂደቱ ጋር። እና ኦፖርቹኒቲዎችን መጠቀም የሚባል አንድ በሊደርሽፕ ትምህርትም ይሰጣል። አብዛኛው ሰው ወጣት ከሆነ በቃ ያቀድከውን እቅድ ያንን እድል ተጠቀምበት ይባላል። የተፈጠረን በር ተጠቅመህ ግባ እንደማለት ነው ያኛው ኦፖርቹኒቲ የሚባለው።
ይሄ እድል የሚባለው ግን እነሱ የሚያወሩት ስለ እጣ ፈንታ የሚባለው ነገር ነው። እጣ ፈንታ የሚባለው ማለት የሰውየው ማንነት ነው። የሰውየው ማንነት ተወስኗል። በቃ ድሃ እንድትሆን ከተወሰነብህ ድሃ ትሆናለህ ማለት ነው። ወይም ደግሞ ሀብታም እንድትሆን ከተወሰነልህ ሀብታም ትሆናለህ። ጥሩ ሰው እንድትሆን ከተወሰነልህ ጥሩ ሰው ትሆናለህ። እንደሱ ነው። ነገር ግን እነዚህ ትምህርቶች በጥንት የግሪክ አማልክት ዘንድ ይነገሩ የነበሩ ናቸው። በጥንት የግሪክ አማልክት ዘንድ ይነገሩ የነበሩ ናቸው። እድል፣ ህይወት ቀጣይ፣ ህይወት ቆራጭ የሚባሉ 3 አማልክት ሁላ ነበሩ። እነዚህ አማልክት የሰውን እድል ይወስናሉ ተብሎ ይታሰባል። ከዋክብት ጭምር የሰውን እድል ይወስናሉ ብለው ያስባሉ። ይሄኛው ኮከብ ሲወጣ በቃ ጥሩ እድል አገኛለሁ፣ ይሄኛው ኮከብ ሲወጣ ደግሞ ጥሩ እድል አገኛለሁ። ዛሬ ጨረቃ ወጥቷል፣ እንዲህ ያለ ነገር ይጣመምብኛል። ዛሬ ደግሞ ፀሐይዋ እንደዚህ ሆናለች፣ ይሄኛው ይቀራልኛል። ጨረቃ ዛሬ ጎደሎ ናት፣ ጥሩ ነገር አይገጥመኝም። ጨረቃ አሁን ሙሉ ስለሆነች ደግሞ ጥሩ ነገር ይገጥመኛል። ማክሰኞ ቀን ከቀኖች ሁሉ በጣም ጥሩ ነው፣ ሰኞ በጣም ጥሩ ሳይሆን አይቀርም፣ ረቡዕ በጣም የተሻለ ነው እያሉ በቀን ማንነትን የሚወስኑ ናቸው። ቀን የሚያሻሽሉ፣ ኮከብ የሚቆጥሩ። እነዚህን እድል ፈንታ እና ኮከብ ቆጠራ የሚለው ጠንቋዮቹ አሁን የመጡት አሁን መርጌታ ገሌ ምናምን እያሉ የሚጠነቋቁሉት እነዚህ ሁሉ የመጡት ከየት ነው? እነዚህ ኮከብ ቆጠራዎች ማለት ከጥንት የግሪክ አማልክት ጥንቁልና የመጡ ናቸው። ኮከብ ቆጠራ የሚባለው ማለት ነው። በዚህ ይሄንን መርጌታ ሆኖ የሚያደርግ ሊሆን ይችላል፣ ቄስም ሊሆን ይችላል፣ ዲያቆን ሊሆን ይችላል፣ ምዕመንም ሊያውቀው ይችላል ጠንቋዮቹ። ይሄንን ግን ቅዱስ ባስልዮስ ዘቂሳርያ ስነ ፍጥረትን ባስተማረበት መጽሐፉ በ6ኛው ድርሳን ላይ ከዋክብት ለብርሃን መመላለሻ እንዲሆኑ የቀን ምልክት እንዲሆኑ ተፈጥረዋል እንጂ የማንንም ሕይወት አይወስኑም ብሎ ተናግሯል። ሄክሳሜሮን ወይም አክሲማሮስ በሚባለው መጽሐፉ ስለ ስነ ፍጥረት በተነተነበት መጽሐፉ ከዋክብት ለቀን ምልክት እንዲሆኑ፣ ለሌሊትና ለቀን ምልክት እንዲሆኑ፣ ለብርሃናት መለያ እንዲሆኑ፣ የመዓልትና የሌሊት መለያ እንዲሆኑ ፀሐይ፣ ጨረቃ፣ ከዋክብት ተፈጥረዋል እንጂ የማንንም ዕጣ ፈንታ አይወስኑም ብሎ ቅዱስ ባስልዮስ ዘቂሳርያ ተናግሯል። ይህ በእድል የሰው ሕይወት ይወሰናል የሚሉት ጣዖት አምልኮ ነው ብሎ ቅዱስ ባስልዮስ ዘቂሳርያ 4ኛው ክፍለ ዘመን ላይ የነበረ የጥንቷ ቤተክርስቲያን አባት የሚባለው የመጽሐፍ ቅዱስ ተርጓሚው እንዲህ ብሎ ተናግሯል። ኦሪት ዘፍጥረት ምዕራፍ 1 ቁጥር 14ን በተረጎመበት ድርሳኑ ላይ ሲናገር ከዋክብት ወይም ፀሐይ፣ ጨረቃ፣ ከዋክብት የማንንም ዕጣ ፈንታ አይወስኑም። ጨረቃይቱ ትሙላም ትጉደልም፣ ጅራታማው ኮከብ የሚውጣ የአጥቢያ ኮከብ የሚውጣ የማንንም ሕይወት አይወስኑም። የሰው ሕይወት በእግዚአብሔር እጅ የተያዘ ነው። 318ቱ ሊቃውንት ከቅዱሳን ሐዋርያት በሰበሰቡልን ወይም ከሐዋርያት የጥንት ትምህርቶቻቸው እንደተሰበሰበ ከሚነገርለት ከሃይማኖተ አበው ምዕራፍ 125 ቁጥር 9 ላይ ኢትኩን በትእምርታት በምልክት የምትመራ አትሁን፣ በምልክት የምትመራ አትሁን፣ ወይ ተጠያሪ ኦፍ በወፍ የምታሟርትም አትሁን። ይችኛይቱ ወፍ ጮኸች፣ ጥሩ ዕድል ይገጥመኛል። ይችኛይቱ ወፍ ደግሞ እንቅፋቴ ናት። አይ ይችን ወፍ አገኘዋት እንግዲህ ቀን የጠሙንም ይውል አትበል። ወይ መሰሬ ስር ማሽ ቅጠል በታሽ አትሁን፣ ጠንቋይ አትሁን። ወይ ትሁር ሀበረቃያን ሰብ ቅጠሉ ስሩን ቆፍረው ቅጠሉን በጥብጠው ወደሚረጩ ሰዎች አትሂድ። ዘፍዝፈው ያን በውሃ ዘፍዝፈው ወደሚረጩ ሰዎች አትሂድ። ወይም በሳት ጠብሰው ወደሚያጥኑ ሰዎች አትሂድ። ይህን አባቶቻችን አዘውና ወይ ሐራየ ዕለታት
ሐራየ ሰዓታት ቀን ከሚያሻሽሉ ሰዎች ወገን አትሁን። ቀን አታሻሽል። ሰኞ ቀን ለእኔ ጥሩ ቀኔ ነው፣ ማክሰኞ ቀን ለእኔ ጥሩ ቀኔ ነው፣ ረቡዕ ለእኔ ጥሩ ቀኔ ነው፣ ሐሙስ ለእኔ ነው፣ ዓርብ ለእኔ ጥሩ ቀኔ ነው አትበል። ሁሉም ዕለታት እግዚአብሔር ባርኮ የሰጠህ ዕለታት ናቸው። ቀን አታሻሽል። ረቡዕ ቀን ስወጣ አይቀናኝም፣ ሐሙስ ይቀናኛል የሚባል ነገር የለም። የቀን መልካም የለም። ክፉ ቀን የሚባለው የሰዎችን ክፋት ለመግለጥ ነው። ክፉ ቀን የሚባለው ለምሳሌ ማቴዎስ እንግዲህ መቼስ ሞኝ ሰው አንድ ጥቅስ ሲነገር ሌላውን ጥቅስ የተረሳ ይመስለዋል እና ማቴዎስ ወንጌል ምዕራፍ 6 ቁጥር 34 ላይ እስመ ለዕለት ስራሃ ወእካያ ያእክላል፣ ለዕለት ክፋቷ ይበቃታል የሚል አለና ለዕለት ክፋቷ ይበቃታል የሚላልና ክፉ ቀን አለ እንዴ? አድኅነነ ምለትኪት ወባልሐንም ኩሉ መንሱትም ይባላል። አባቶቻችን ማሕሌት ቁመው በዚህ ነው የሚዘጉት። አድኅነነ እግዚኦ ምለትኪት ወባልሐንም ኩሉ መንሱት፣ አቤቱ ከክፉ ቀን አድነን ነው የሚል። ከክፉ ቀን አድነን። ጌታም ደግሞ ለዕለት ክፋቷ ይበቃታል ይላል እና ቅዱስ ዮሐንስ አፈወርቅ ይህን ሲተረጉም ኦን ዘ ፓወር ኦፍ ሴጣን የሚል አንድ መጽሐፍ አለው። ይሄ ስለ አጋንንት ስልጣን የጻፈው አንድ መጽሐፍ አለው። አጋንንትን ስልጣን ነው ውሸት መሆኑን በኋላ ምደርስ እነግራቸዋለሁ። እሱ ላይ አጋንንት በሰዎች ላይ ስልጣን እንደሌላቸው ያስተማረው የቅዱስ ዮሐንስ አፈወርቅ አንድ ሙሉ ትምህርት አለው። እዚህ ላይ ቅዱስ ዮሐንስ አፈወርቅ ሲናገር ምኑ ላይ ይናገራል? ሁለት አይነት ክፋት አለ ይላል። ክፋት የሆነ ክፋትና ክፋት ያልሆነ ክፋት። ገብቷቸዋል? ክፋት የሆነ ክፋትና ክፋት ያልሆነ ክፋት። ክፋት የሆነ ክፋት የሚባለው ኃጢአት ነው። የኃጢአት አይነቶች ናቸው። ስርቆት፣ አመንዝራነት፣ ውሸት፣ ክህደት፣ መሳደብ፣ ሟርተኝነት፣ ጥንቆላ፣ መደባደብ፣ ሐሜት፣ እነዚህ ሁሉ በሙሉ ክፋት የሆኑ ክፋቶች ናቸው። ሁለተኛ ደግሞ ክፋት ያልሆኑ ክፋቶች አሉ። ረሃብ፣ ቸነፈር፣ ማጣት፣ መታመም፣ እነዚህ ክፋት ያልሆኑ ግን ክፋቶች ናቸው። ምን ማለት ነው? ክፋት ያልሆኑ ክፋቶች ማለት በእኛ ሕሊና ክፉ ናቸው፣ በእግዚአብሔር ግን ክፉ አይደሉም። ምክንያቱም እነዚያን ክፋቶች እግዚአብሔር የሚያመጣቸው የእኛ ነፍስ ለመንከባከብ ስለሆነ ማለት የእኛን ነፍስ ለመንከባከብ ስለሆነ ለማንጻት ነው። ሊቁ ቅዱስ ዮሐንስ አፈወርቅ ይህን ያነክታና መጻጉዕ ምዕራፍ 5 የዮሐንስ ወንጌል ምዕራፍ 5 የመጻጉዕን ታሪክ ያመጣና መጻጉዕን እግዚአብሔር ሕመም የሰጠው በሽታውን ለመንከባከብ ነው ይላል፣ ለማዳን ነው ከኃጢአቱ። ስለዚህ ያ በሽታ ለመጻጉዕ ክፉ አይደለም፣ ወደ ክርስቶስ ለመድረስ ረድቶታልና። ትንቢተ ኢሳይያስ ምዕራፍ 45 ቁጥር 7ን ይጠቅሰዋል ቅዱስ ዮሐንስ አፈወርቅ ጊዜ ላይ እኔ እግዚአብሔር አምላካችሁ ጨለማና ብርሃንን ክፋትንና መልካምን የምፈጥር አምላክ ነኝ ይላል። ክፋትን የምፈጥር አምላክ ነኝ ሲል እግዚአብሔር ክፋት ይፈጥራልን? እግዚአብሔር ክፋት አይፈጥርም። ክፉ ያልሆነውን ክፉ ነገር እንዲመጣ እፈቅዳለሁ ማለት ነው። ክፉ ያልሆነው ክፉ ነገር ማለት ለነፍሳችን ክፉ አይደለም። ረሃብ የሚያመጣው እኛን ለማንጻት ነው። ስደቶችን የሚያመጣው እኛን ለማስተካከል ነው። ምቾቶቻችን እኛን ወደ ክርስቶስ የማያደርሱ ከሆኑ ምቾቶቻችን ያጠፋቸዋል። በቤት ውስጥ መኖራችን ወደ ክርስቶስ አላደርሰን ካለ፣ ከክርስቶስ ጋር አላገናኝን ካለ ቤታችንን ያፈርሰዋል እግዚአብሔር። ተሰብስበን በወንድማማች መካከል ኖረን ወደ እሱ መድረስ ካቃተን ብቸኝነትን ይሰጠናል። በጤነኝነታችን እሱን ማሰብ ካቃተን ሕመም ያመጣል ክርስቶስ። ኖሮን አላስበው ካልን እንድናጣ ያደርጋል። እነሱን ራሳቸውን ግን እግዚአብሔር አያመጣቸውም። በተፈጥሮ ሲስተምና በአጋንንት አማካኝነት ወይም በክፉ ሰዎች ምክንያት ሲመጡ እግዚአብሔር ፐርሚሽን ይሰጣል ማለት ነው፣ ይፈቅዳል፣ ይተዋቸዋል ነው እንጂ እግዚአብሔር ግን ክፉ ነገር ራሱ አያመጣም። እስመ ኢያሜክር እግዚአብሔር በእኩይ፣ እግዚአብሔር ሰውን በክፉ አይፈትንምና ይላል ያዕቆብ። ሰው በራሱ ፈቃድ ይፈተናል እንጂ እግዚአብሔር ማንንም አይፈትንም ይላል። እግዚአብሔር ማንንም አይፈትንም። ደግሞ እግዚአብሔር ደግሞ ቢፈትንህ ደግሞ ጽና ደግሞ ይላል። ቢፈትንህ ሲል ክፉ ነገሮች እንዲመጡ ቢፈቅድብህ ነው። እግዚአብሔር በክፉ አይፈትንም ደግሞ ማለት አንተ የምትጠፋበትን ነገር አያመጣብህም፣ የምትድንበትን ነገር ነው የሚያመጣልህ ማለት ነው። ስለዚህ እግዚአብሔር ከቃሉ ጋር ናችሁ፣ ከቃሉ ጋር ናችሁ። እግዚአብሔር ከሁላችን ጋር ይሆን። ስለዚህ እግዚአብሔር
ቀን አታሻሽ። ክፉ ቀን የተባለችው ምንድን ናት ስትሉ ጦርነት፣ ረሃብ፣ ችግር፣ መከራ ያሉባት ቀን ቀን ከነዚህ አትነጻም ማለት ነው። እነዚህን ደግሞ እግዚአብሔር የሚያመጣቸው እኛን ለማስጠቀና ለዕለት ክፋቷ ይበቃታል ያላቸው እነዚህን ነው ይላል ቅዱስ ዮሐንስ አፈወርቅ። እነዚህ ነገሮች ለሰው አይምሮ ምቹ አይደሉም። ስለዚህ ሰው ክፉ ቀን ነው የሚለው። እሱ አለ ነው፣ እሱ አይቀርም ነው። ምክንያቱም መጀመሪያም ነግሮናል፣ እንደ በጎች በተኩላ መካከል እልካችኋለሁ ብሏል። ስለዚህ ጌታም ደግሞ አኮ ከመ ትንሥኦሙ እምዓለም አላ ከመ ትቀቦሙ፣ ከዓለም እንድትለያቸው ሳይሆን ከዓለም እንድትጠብቃቸው ነው የምለምንህ ብሎታል አብን ሲጠይቅ። ስለዚህ ክርስቶስ በዚህ ዓለም መከራ እንዲቀርልን አያደርግም፣ መከራው እንዲጠቅመን ነው የሚያደርገው። ይሄ የመለኮታዊ እንክብካቤ ነው የሚባለው። ስለዚህ እግዚአብሔር ክፉ ቀን የለም። አንድ በጣም የተማረ ሊቅ አንድን ድሃ ሰው አገኘውና እጅ እግሩ የተቆራረጠ ነው። መልካም ቀን ይሁንልህ የኔ ወንድም ሲለው ምን እንዳልታውቃላችሁ? ወዳጄ ለእኔ ክፉ ቀን ኖሮኝ አያውቅም። ግርማችሁ መልካም ቀን ይሁንልህ ሲል ምንድን ያለ? መልሱ እንጂ ለእኔ ክፉ ቀን ኖሮኝ አያውቅም። ስለዚህ ከዚህ በኋላ ለእኔ ቀኔ ነው የሚባል ነገር የለም ማለት ነው። ቀኔ ነው የሚባል ቀን የለንም። እኛ ሁሉ ቀናችን ነው። ሰኞ ቀናችን ነው፣ ማክሰኞ ቀናችን ነው። ለእኔ ቀኔ 3 ነው ወይም 2 ነው የሚባል ነገር የለም። በቃ 30 ቀን ሁሉ የኔ ቀን ነው። 30 ቀን ሁሉ እግዚአብሔር ባርኮ የሰጠን ብሩህ ዕለታት ናቸው። በጣም አንድ አሁን ባለፈው ቱርክ ሄደን ሳል አስጎብኛችን ካርኒ ይባላል፣ ሚስተር ካርኒ እና ጧት ስናገኝ ምናል አናዘር ቢዩቲፉል ዴይ አናዘር ፕሊዘንት ዴይ ይለናል። ጧት ሲመጣ እንዲሁ እንዴት ደስ እንደሚል። ካርኒ በጣም ጥሩ ኦርቶዶክስ ሰው ነው፣ ሽማግሌ ነው፣ ግን ወርቅ ሰው እና ምን አለ፣ በጣም ሌላ ውብ ቀን ጧት ይመጣና ሲያገኘን ሌላ ውብ ቀን፣ ሌላ የደስታ ቀን እንኳን ተገናኘን ይላል። አያችሁ፣ ሌላ ውብ ቀን፣ ሌላ የደስታ ቀን። አንድ ሰው ጠዋት ሲጀምር ቀኑን እንደዛ አድርጎ ነው መጀመር ያለበት። ዛሬ ደግሞ እግዚአብሔር ሌላ ውብ ቀን ሰጠኝ፣ ዛሬ ውብ ቀን፣ ሌላ ደግሞ ጥሩ ቀን ደግሞ ሌላ ነው ማለት ያለበት። ስለዚህ የተጣመመ ቀን የለም። የተጣመመ ቀን ካሰባችሁት ሰይጣን በወር በሁለት አይቀዳኝም ካልክ በሁለት ሲሰብርህን የሚኖር ዚሆን ሁልጊዜ ማለት ነው። ይሄ ቀን መጣል በሁለት ያድጣሃል፣ ትሰበራል። በቃ 30 ቀን ሁሉ የእኛ ቀን ነው። እግዚአብሔር በዚህ ዓለም የሰጠን ብርሃኖቻችን ናቸው። ክፉ ቀን የለም። አሁን ያለው ቀኖች ክፉዎች ናቸውና ሲል ሰዎች ማለት ናቸው። ዘመኑን ዋጁ ሲል ቅዱስ ጳውሎስ ኤፌሶን ምዕራፍ 5 ቁጥር 14 ላይ ቀኖች ክፉ ናቸው ሲል ክፉ ቀን አለ ማለት ሳይሆን የሰዎችን መክፋት መከራ ባለው ዘመን ውስጥ ነው የምንኖር ለማለት ነው። ኤርምያስ አቤቱ ዘመናችንን አድስ ሲል ሰቆቃው ኤርምያስ ምዕራፍ 3 ላይ አቤቱ ዘመናችንን እንደ ቀድሞ አድስ ሲል ያረጀ ዘመን ኖሮ አይደለም፣ የእኛን ማንነታችን ነው። ስለዚህ ለሰው ክፉ ቀን የለውም። የምትደበደብበት ራሱ ክፉ ቀን አይደለም፣ መልካም ቀን። የሐዋርያት ሥራ ምዕራፍ 5 ላይ ሲደበደቡ ቆይተው ቁጥር 42 ላይ ሲደበደቡ ቆይተው ሲወጡ ደስ እያላቸው ወጡ፣ መንፈስ ቅዱስ አድሏቸዋል። ስለዚህ የምትደበደብበትንም ቀን ከክርስቶስ ጋር ከሆንክ የደስታ ቀን ታደርገዋለህ። የምትራቆትበት ቀን የደስታ ቀን። በክርስቶስ የሚደሰት ሰው በዚህ ዓለም ላይ በሚያገኘው ነገር አይደለም የሚመሰረተው። የተረገመ ቀን የለንም እኛ። የተባረኩ ቀኖችን የሰጠን በምሕረት ዘመን ውስጥ ነው ያለነው። ክርስቶስ ዘመኖቻችንን ባርኮ ቀድሶ ሰጥቶናል። ከቃሉ ጋር ናችሁ። የብርሃን ቀን ነው ያለን እያንዳንዱ። አሁን እንግዲህ በኋላ ቀኑን ውደዱት። ሰኞም ሲመጣ በቃ የብርሃን ቀን ነው። ብርሃን ሳለላችሁ ተመላለሱ ብሏል። የክርስቶስ ቀኖች እኮ ነው ያለነው እኮ የክርስቶስ ቀኖች ውስጥ ነው። ታውቃላችሁ አሁን 2018 ዓመተ ምህረት ነው። የክርስቶስ ዘመን ውስጥ እኮ ነው ያለነው። ክርስቶስ ከተወለደ 2018 ነው። ስለዚህ የነገይቱ ሰኞ እኮ የክርስቶስ ሰኞ ናት። ማክሰኞ የክርስቶስ ማክሰኞ ነው። አሁን ያለንበት ረቡዕ የክርስቶስ ረቡዕ ነው። አሁን ያለንበት ሐሙስ የክርስቶስ ሐሙስ ነው። አሁን ያለንበት ዓርብ የክርስቶስ ዓርብ ነው። አሁን ያለንበት ቅዳሜ የክርስቶስ ቅዳሜ ነው። በክርስቶስ ቀኖች ውስጥ ነው ያለነው። በክርስቶስ ወራት ውስጥ ነው ያለነው እና ቀን የሚያሻሽሉ ወይ ሐራየ ሰዓት ከሚያሻሽሉ ሰዎች አቱን። ቀትር ሲሆን ጥሩ አይደለም፣
3 ሰዓት ሲሆን ጥሩ ነው። ሞቅ ብሏል፣ ወደ ቤተ ክትትል አትበል። ሰዓቱን በሙሉ ለእግዚአብሔር አሳልፈህ ስጥ። የሰይጣን ሰዓት የለውም። ምን አሳልፈህ ትሰጣለህ? ከሰጠህ ደግሞ ያሽርሃል ሰይጣን። እንዴ የሰጡት የማይቀበላል? አዎ ከሰጠህ እየደነበቀ ይጥላል። ባይሆን እንደው ሌሊት እንደው ሰዓት ማሻሻል ለኃጢአት ነው። ሌሊቱን እግዚአብሔር ለአራዊት ሰርቶታል ስላለ ሌሊት ሲዘፍን ጭፈራ ቤት እያደረ ማለዳ ተኝቶ የሚውለው ይሄን ለዚህ ያሻሽሉ እንጂ ጥሩ ሰዓት የሚባል ክፉ ሰዓት የሚባል የለም። በቀትርሳ ምናልባት የዘነጋናት እንዳይመስል ወምድድቅ ወምጋኔነ ቀትር የሚል ይኖር ይችላል። ከቀትር ጋኔን ያድንህ ዘንድ ይላል። በቀትር ሰዓት ሰው ስለሚደክም ሰው ሲዝል ደግሞ አጋንንት የሰዎችን ድክመት ይጠቀማሉ። ስለዚህ በዚያ ሰዓት በርታ ለማለት ነው እንጂ ሰዓቱን ፍራው ማለት አይደለም። ወይ ቀትር ነው አትውጡ፣ አትንቀሳቀሱ ባል ትምህርት የለን። እውነት ለመናገር በጨለማ መካከል እንኳን ብሄድ አንተ ከኔ ጋር ነህና ምንድን ነው ያለው? ንገሩ እንጂ ክፉን አልፈራም። በሞት ጥላ እንኳን መሃል እስቲ እግዚአብሔር ያሳያችሁ። ከዚህ የበለጠ ነገር አለ? በሞት ጥላ መካከል እንኳን ብሄድ አንተ ከኔ ጋር ነህና ክፉን አልፈራም። በሞት ጥላ መኒ ሆርኩ ውስተ ጽልመት ወጽላሎተ ሞት እየፈራሁ ለእኩ ይስማ አንተ ምስሌ መዝሙር 22 ላይ አቤቱ በሞት ጥላ መካከል እንኳን ብሆን አንተ ከኔ ጋር ነህና ክፉን አልፈራም። ስለዚህ ማታም ስትሄዱ ሌሊትም ስትሄዱ ፍርሃት አይበላችሁ። ፍርሃት ሰውንም አትፍሩት። እግዚአብሔር መታመኛዬ ነው፣ ሰው ምን ያደርገኛል ይላል ቅዱስ ዳዊት። ትዕቢትና እምነትን ለይታችሁ ማወቅ አለባችሁ። ትዕቢት አይደለም እና እኔ እግዚአብሔር የሚያውቀውን ቀኖች፣ ወራት እንደዚህ ምናምን የማልፈራቸው በቃ መጻሕፍት የነገሩኝ እውነት ነው። እሙን ነገሩ እስመ ጽድቅ ካሉ እሙን ነገሩ ርቱዕ ይትወከፍዎ። በቃ ስለ ክርስቶስ የተነገረው ነገር ሁሉ እውነት ነው። ስለዚህ ላምነው ይገባኛል፣ ልቀበለው ይገባኛል። ለምንድን ነው የምጠራጠረው? ጌታዬ የነገረኝ ሳላታሻሽል ካለ እሺ አላሻሽልም እና የትልልቆች ሃይማኖት እያልኩ ልኖር? የአቅሜን እሰራለሁ፣ የአቅሜን እጸልያለሁ፣ እንደ አቅሜ እጾማለሁ፣ እንደ አቅሜ እፍጨረጨራለሁ፣ እንደ አቅሜ አመልከዋለሁ፣ ያሳድገኛል፣ የአቅሜን እምነትም ይቀበልልኛል። አንተ የለም ገብረ ኪዳን ጳውሎስን አላልክም ብሎ ሊጥለኝ ነው? ለአውሬ ሊሰጠኝ ነው? አይጥለኝ። ኢትመጠዋ ለአራዊት ለነፍስ እንተ ትገኒ ለከ። ቅዱስ ዳዊት ሲናገር አንተን የምታገለግልን ሰውነት ለአራዊት አሳልፈህ አትስጣት ይላል። መዝሙር 72 ላይ ሲናገር አንተን የምታገለግልን ሰውነት ለአራዊት አሳልፈህ አትስጣት። እያገለገልነው ነው አንልም እንጂ በአቅማችን የምናመልከው አምላክ ግን ለአውሬ አይሰጠንም። ይህን አምናለሁ እኔ። ለአራዊት አሳልፎ አይሰጠንም። ስለዚህ የእግዚአብሔር ቤተሰቦች እድል የሚባል ነገር በኮከብ የሚጣመም በዕለት የሚጣመም በሰዓት የሚጣመም በእነዚህ ነገሮች የሚበላሽ ነገር የለም። ዕለትም ሰዓትም ዘመንም ወራትም ሰውን አያበላሽም። ሰው በራሱ ነው የሚበላሸው። ሰው በራሱ ፍላጎት ይፈተናል ነው ያለ ያዕቆብ። ሰው በራሱ መሻት ነው የሚፈተነው። ወር ያጣመምብህ፣ መስከረም ያጣመምብህ። አንዳንዱ ሰው አለ አይ በግንቦት አትጋቡ፣ እንደው የካቲት እኮ ጥሩ አይደለም፣